እግዚአብሔር ቴስቲሶ ያለ በለኝ አልቋል መሰለኝ። ወንደላጤ እንቁላል ዮ ጋይስ እንግዲህ አሁን ገና ከጥግረራ መመለሳችን ነው። የምግብ ያስፈልገናል፣ መጠጥ ያስፈልገናል፣ ድካም አለ፣ ትንሽ ማረፍ አለብን። እሱን ለእናንተ አሳያችኋለሁ። አስቤዛውን ቀደም ብዬ አስገብቻለሁ ማለት ነው። አስቤዛ እንግዲህ ይህን ይመስላል ክፍላችን። አበደ ክፍል ነው ያለን፣ እግዚአብሔር ይመስገን። ለስራም ለረፍትም የሚሆን ክፍል ነው ያለን። እዚህ ጋር አስቤዛውን እንግዲህ ከእናንተ ቀደም ብዬ ትንሽ አስገብቼ ነበረ። ሽንኩርት፣ ቲማቲም ምናምን ገዛ ነው ሁላ ይበላሽብኛል፣ ምርር ብሎኛል። አሁን እዚህ ጋር ምን እያረክ ነው? የብዙዎቻችሁ ጥያቄ ነው። ምን እያረክ ነው ልትሉኝ ትችላላችሁ። ግን ምን መረረኝ መሰላችሁ? ሽንኩርት፣ ቲማቲም ከገዛው በኋላ ሁሌ በቃ ይበላሽብኝ። ምንም ሳልበለው ነው የሚበላሽ። እንደ እግዚአብሔር ፍቃድ ሆኖ እኔ ወጣ ገባ ላለው ስራ ላይ እና ብዙም እዚህ ላልሆን እችላለሁ እና በቃ ቤት ስመጣ የሆነ ነገር ተበላሽቷል፣ ወይ ቲማቲም ተበላሽቷል፣ ወይ ሽንኩርት ተበላሽቷል እና ምርር ነው ያለኝ። ግን ዛሬ ያበደ ምሳም እራትም ነው የምሰራው። በቀን አንዴ ነው የበላሁት። ሰሞኑን አሁን አንዴ ነው እየበላለሁት በቀን ማርያምን፣ ወይ አንዴ ሁለቴ ነው እየበላለሁት። ግን አሁን ምን አደርጋለሁ መሰላችሁ? አሪፍ ነገር እሰራላችኋለሁ። ቲማቲም አለ፣ ሽንኩርት አለ፣ ድንች አለ። ቆንጆ ነገር እንሰራላችኋለን። ቢከስ ለምን መሰላችሁ? ሰሞኑን ጾም ይያዛል። አልሰማሁም፣ እውነት ለመናገር አልሰማሁም። ይያዝ በደንብ አልሰማሁም። ግን ምን እያሉ ነው እዛ ወደ ቤተክርስቲያን ያሉ ሰዎች በዚህ ሳምንት ጾም ይያዛል። ሳልቀደም ልቅደም ነገር አለ እና እንቁላል ገዝቻለሁ። ስጋ ያስፈልገኝ ነበር፣ ግን ስጋው ስጋ እንዲመስል ቴስቲ ሶያ የሚባል ነገር አለ። ቴስቲ ሶያውን ስጋ አስመስለን እንበላለን። በተረፈ እንቁላል አለ። እንቁላላችን ላይ ጠብ ሲል እናቴ ትሙት ያበደ እንደሚሆን ተስፋ አደርጋለሁ። አንተ ዛሬ ፎ አድርጎ ነው የጠበቀኝ። ማርያም እንደታየው አላውቅም። ሻይን ጣድ እዚህ ጋር ይታያችኋለሁ ብዬ አስባለሁ። ውሃ እንጥዳለን ለሻያችን። ሻይ በጣም ነው የምወደው፣ ለምን እንደሆነ አላውቅም። እኔ ሻይ እንደምወደው ቡናና ሻይ ሚኒስተር ራሱ የሚወደው ይመስለኝ። ወንደላጤ ቀልድ ነው። ከሳቅ ትስቃለህ፣ ካልሳቅ አስቅም፣ አይመለከትም። ብቻ ግን ለእኔ ቀልድ ነው። ውሃችንን እንጥደናል። ከዛ ሌላ ማድረግ ያለብን ነገር ምንድን ነው እናስባለን። ሽንኩርት እንከትፋለን፣ ቲማቲም እንከትፋለን፣ እናቁላላለን። ቴስቲ ሶያ እያወራ ታስባለን። እግዚአብሔር ቴስቲ ሶያ ያለ በለኝ አልቋል መሰለኝ እየታወቀ። ስለዚህ ችግር የለም። ቴስቲ ሶያ ለማታ ለእራት እናደርገዋለን። አሁን ግን ያበደ ስልስ እንሰራና እዛ ስልስ ላይ ምን እናደርጋለን? እንቁላላችንን በምን እንበላለን? በሻይ በዳቦ። ቴስቲ ሶያ ማታ ሰርቼላችሁ ለእራት አሳያችኋለሁ ማለት ነው። ስለዚህ እንቁላል ለመስራት ምን ያስፈልገናል? የወንደላጤ እንቁላል በዛ እንዲል፣ እንቁላሉ በዛ ተረፍረፍ እንዲል ምን እናደርጋለን? ሽንኩርት በዛ ያለ ሽንኩርት እንለጣለን። ምግብ በዛ እንዲል በዛ አድርጎ መግዛት ነው። ሌላ ምንም የሚያበዛው ነገር የለም። ልጆች ካልታያችሁ ባይዘው ጥንቅቅ አድርጋ ያሳደገች እናት ስላለች እኛ እንትን ላይ ችግር የለብን፣ ሙያ ላይ ችግር የለብን። ቢያንስ ራሳችን አያሬል ልስራ እንዴ? እስቲ ንገሩኝ በእግዚአብሔር። እኔ እኮ አያሬል መስራት እወዳለሁ፣ ማርያምን እወዳለሁ። ምልህ በቃ እኔ ይሄ ላይቭ ምናምን የሚባሉትን ኢሹዎች እወዳቸዋለሁ፣ ግን እድል ሆኖ ከስራዬ ጋር ልጣጣም እያለኝ ነው። በቃ ንገሩኝ እስቲ አያሬል ልስራ አልስራ? አያሬል በቅርቡ ልጀምር አልጀምር? በተለይ እናንተ የምታዩት ከሆነ እግዚአብሔር እኔ ይኸውላችሁ ቻት ላይ 100 ሰው ካለ ዩቲዩብ ላይ 100 ሰው ካየው መቤቴን ታምር ነው መሰራላችሁ። ከጀዌ ቲማቲማችንን ከትፈ ዝም ብዬ ሳወራ ተራሶ እንዳታረጉ። አያሬል መጀመር ፈልጋለሁ፣ ግን 100 ሰው ያስፈልገኛል። ቻት ላይ 100 ሰው ያስፈልገኛል። አያችሁ አሁን አያሬል ሲሆን አይዘጋም። ይህን ስልክ እዚሁ ነው የማወራው፣ እዚሁ ግን ዘጉት። እነሱ ገላገሉኝ። ስራ ለስራ እንደውም ትንሽ ስራ ተፍተፍ ብዬ 12 ሰዓት መጨረስ ስላለብኝ የምንትል እንዳልኳቸው በቃ ብዙ ነገር እዛው አክቹዋሊ ነው የምታዩት። ስለዚህ አያሬል ምረጡ። እናንተ ሰፖርት አድርጉን፣ ሰብስክራይብ አድርጉን። አያሬል ስራ እያላችሁ ኮመንት ላይ ጻፉልን። ቲክቶክ ላይ ለኤዲተሮች ስማችን በዚህ ሰዓት በጣም ሜንሽን ማድረግ የምፈልጋቸው የሰው ህይወት እየቀየሩ ያሉ ግን እነሱ እየተቀየሩ ያሉ ሰዎች ማናቸው ካልከኝ ኤዲተሮች እና ክሊፕ የሚያደርጉ ሰዎች ናቸው። እኔ እስከማውቀው ድረስ በቀየሩት ሰው ልክ እየተቀየሩ አይደለም። እነሱ የሚኖሩት ላይፍ እና የሰጡት ዋጋ አንድ አይደለም ለእኔ። ጋይስ እንግዲህ ጨርሻለሁ። እንደምታዩት ይሄ ማለት እግዚአብሔር ነው የምለው ለዶሮ የሚሰራ ምሳም እራትም ነው። ይሄ ምሳዬን እንቁላል ነው ጠቅም ማድረገው፣ እራቴን ደግሞ ቴስቲ ሶያ በእንቁላል ማለት ነው። ስለዚህ ቴስቲ ሶያው መጥቶ ሲቀቀል እቺን ስልስ ነው ሚክስ ማድረገው። ስለዚህ አሁን እንትናችንን ለኩስ ድስታችንን ስቃይልሽም ወይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆኔስ እንጃ አስቀባውሽን መሰል ምንላክ ለመጃ ፍትማቀያላቀር ነገር ልብ ተከፍቶ አይታይ ነገሮችን ፊክስ አድርገን እንመለሳለን። ያራዳል እግዚአብሔርን ለእናንተ ብዬ የሰራሁትን ጥፋት ላሳያችሁ። ይኸውላችሁ
እያያችሁ ነው። እርር እስኪል ድረስ ነው የጠበስኩት። እናንተ ብዬ ነው እናንተ ትሙት እንጂ እንደዚህ አይደረግም። ዘይት ላይ እንደዚህ ግፍ አይሰራም። ማነው ሽንኩርት ላይ ይኸው እንግዲህ እንደምታዩት ዘይት ነው። ሽንኩርታችን እዚህ ከደረሰ ምን እናደርጋለን? ቲማቲም እንጨምራለን። እሺ እቻውን ቲማቲማችን ነው። አሁን ቲማቲማችን እና ሽንኩርታችን ደግሞ አንድ ደቂቃ ይብላላሉ ማለት ነው። ይብላላሉ አንድ ላይ ስቃቸውን ይበላሉ። ከዛ ከዚህ ላይ ቀንሼ ነው እንግዲህ እንትን የምሰራው ለቴስቲ ሰው ነው ማቅለያ አላቀም ነገር ልብ ተከፍቶ አይታይ ነገር ከስቶ ባየሽው ያካሌን ነገር የናፍቆት ምስክር ሆኔ ነበር መውጣት ሞረድ ነጋችን እንዲቃና በቀና በቶሎ ጠቅልዬሽ መግባት አስብና በቀና ለኛው ብዬ ጊዜ የሚያሳዝነው ነገር እንቁላል መንቼ የለኝም። በጣም ማሳዝነው እንደላጤ በጣም ድሮ ስትረስፉል ነበርኩ። በዚህ ነገር ላይ በጣም ጨናነቅበት ነበር። አሁን ኖርማሊ አንዴን ብበላ በቂ ነው ብዬ ስለማስብ ነው መሰለኝ። በጣም ስራው ስለማስብ ምን ልስራ፣ እንዴት ላድርግ ምናምን፣ እንዴት ሆቴል ላስተካክል ስለምን ነው መሰለኝ ብዙ ነገር ከብዶ አይታየኝም። ግን አሁን እግዚአብሔር ይመስገን ከዚህ በላይ ደግሞ አንድ የቤት ሰራተኛ ቀጥራን ፏ እናደርገዋለን ብዬ አስባለሁ። እሱ አሁን እዚህ ላይ ነው የምንመታው ማለት ነው። ትችላለህ አልችልም? ይኸውልሽ አስቢበት። እንቁላል የሚችል ባል ነው ያለሽ። አሁን እንዲሸት ወይም ደግሞ እንዲበስል እድል እንሰጣለን። ያው እስከዛ ደግሞ ቤቷን ጠዳና መውጣት ሞረድ ነጋችን እንዲቃና በቀና በቶሎ ጠቅልዬሽ መግባት አስብና በጠና ለኛው ብዬ ጊዜ እንዲያጠር ጊዜ ባጣ ብቀጣ ባየሽኝ ካንቺ ውጪ ደስታ ከፊቴ እንደታጣ ጠዋት ማታ ስላንቺ እኔም አስባለሁ እንዳያሳስብሽ ብዬ ዝምታ መርጣለሁ እንዳታውቂብኝ ብዬ ባብተሽ እንዳታባቢኝ በሩቅ አይሻለሁ ደህና ነኝ ብትይ ደህና ለመሆንሽን ከድምፅሽ አውቃለሁ ማናዳችሁ ነገር ትኩስ ነገር አልወድም እና አሁን ትኩስ ሆኖ መብላት አልችልም። ትንሽ ቀዝቅዞ ምናምን በቃ ፌንት ከበላ በኋላ ነው ምግብ የሚመቸኝ እና ትኩስ ነገር አልወድም። እስከዛ ሻያችንን ፈልታለች ያራዳችሁ እንዲቃና በጠና በቶሎ ጠቅልዬሽ መግባት አስብና በጠና ለኛው ብዬ ጊዜ እንዲያጠር ጊዜ ታሳየዋችሁ ነው። እንዲህ እንደምታዩት እንቁላልችን ተሰርታለች። እዚህ ጋር ዳቦ አለን በኋላ የምበላበት። ይህ ስል ስለ በኋላ ለቴስቲ ሶያ ነው ቻለው። እዚህ ጋር ነው የምበለው መፈወሰው እዚህ ጋር ነው። አብረን እንብላ እንግዲህ ጋይስ። አብራችሁኝ እዚህ ድረስ መታችኋል። እሺ በማን መሰላችሁ ማየው በአዲሱ ቻናሌ ነው። ቢካዝ ምን ብሎኛል ቴክስት እንግዲህ አሁን እንደምታዩት ምሳችንን ሰራርተን ወደ ፈዋችን ሄደናል። እስካሁን ያለው ነገር እንደተመቻችሁ ተስፋ አደርጋለሁ። አሁን የታትን ይሄን ነው መለ ያራዳል ይሄን ነው መለ ያበደ ነው። ሶ እያያችሁ ነው አሊ ሶ እንኩምኩም እንብላ። ይመቻችሁ። ወዳችኋለሁ። አብረን ቆይ ማርያም በልጅነቴ በላይ ነበረው እንቁላል ነው ያለኝ። ማርያም ጥጥታለ ስትሪም እያየሁት ነው። የስትሪሙ ቭሎግ እያየሁ ነው። የታትን ታቲ መችሽ በጣም ያበደ ነው። ታትን በዘርፋ ያበደ ስትሪም በቅርቡ እንደምታሳይን ተስፋ አደርጋለሁ። ሁላችንም በሆፕ ነው የምንቀሳቀሰው፣ በተስፋ ነው። ባለፈው ለጀለሴ እያልኩት ነው። ሁላችንም ለተስፋችን ነው የምንሰራው እያልኩት ነበር። አሁን ከረንትሊ በጣም ትልቅ ሪዋርድ መጥቶ ሳይሆን ሁሉም ለተስፋው ነው እየለፋ ያለው። ተስፋዬ ጋር ከደረስኩ እዛ የምመኘው ነገር ጋር ከደረስኩ አሪፍ ነገር እሰራለሁ በሚል ነው እየሰራን ያለ ነው። እግዚአብሔር ይፍቀድ ለሁሉም ነገር ጋይስ። እንግዲህ እኔም ዳቦ በእንቁላሌን ዘጭ አድርጌያለሁ። እግዚአብሔር ይመስገን። ጸልዬ ስላልጀመርኩ ትንሽ ቅር ብሎኛል፣ አልጠገብኩም። አሁን ወርድና ቴስቲ ሲሆን ገዝት ይመጣና ከዛ ለማታ ለ3 ሰዓት ለ4 ሰዓት ደግሞ ፏርጌ ይሰራለሁ። እስከዛ ድረስ ግን ያበዱ ኤዲቶች ይሰራለሁ። ቢካዝ አም ኤዲተር ኤንድ ሲኒማቶግራፈር ኤንድ ኦልሶ ቪዲዮግራፈር። ሶ አሁን እነሱን ቀን የሰራቸው ምናምን ኤዲት አደርጋለሁ። በተረፈ ወዳችኋለሁ። ይመቻችሁ። ቢፎር ደ ላስት ስቴሽን በዚህ አይነት ያበደ ቭሎጎች የምፈልጉ ከሆነ ሜክ ሹር ሰብስክራይብ። ወዳችኋለሁ። ቻው